ሰላም እንዴት ናችሁ? የዚህ ጄኔሬሽን ቲም ተከታታዮች ዛሬ ይዤ የመጣሁት ርዕስ ልጆቻችንን ትምህርት ቤት ከሚያደርሱልን ተሽከርካሪ ባለቤቶች ጋር ውል ማሰር እንዳለብን ምን ያህሎቻችን እናውቃለን? ይህንን ቶፒክ ያመጣሁበት ምክንያት አለኝ። በዚህ ጊዜ ልጆች በመጥፋት የአፋልጉኝ ማስታወቂያ በየቀኑ በሚባል ደረጃ የምንሰማበት ጊዜ ላይ ደርሰናል። ስለዚህ ልጆቻችንን ከኛ እይታ ውጪ በሚሆኑበት ወቅት ኃላፊነት የሚወስዱ አካላት እንዳሉ የታወቀ ነው። እነዚህ ህጋዊ ኃላፊነት የምንሰጣቸው አካላት አንድ ያላስተዋልነው ነገር አለ። በልጆቻችን ላይ ህጋዊ ኃላፊነት ከሚወስዱት አካላት በአብዛኛው በእምነት ላይ የተመሰረተ ስምምነት ነው የምናደርገው። ይሄ ከዘመኑ ጋር የሚሄድ አይነት ስምምነት አይደለም። ህጋዊ ኃላፊነት ያለባቸው ሰዎች ወይም አካላት በአግባቡ ስራቸውን እንዲወጡ በውል የተገደበ ኃላፊነት ልንሰጣቸው ይገባል። ከነዚህ አንዱ ልጆቻችንን ትምህርት ቤት የሚያመላልሱልን ተሽከርካሪዎች ናቸው። ስንቶቻችን ይሄን አውቀን ተግብረናል? በጥናትም ሆነ በትዝብት አላገኘንም። ውል አስራችሁ የምታሰሩ ካላችሁ እባካችሁ በኮሜንት ላኩልን፣ ለሌላው ሰው ሼር ለማድረግ እንዲመችን። ውሉ የምናስረው ወይም ከተሽከርካሪው ጋር ውል የምናስረው የልጆቻችንን ህይወት እንዲመልስልን ወይም ካሳ ልንቀበልበት አይደለም። ዋናው ዓላማው እሱ አይደለም። ውል የሚታሰረው አገልግሎት ሰጪው ይሄን አውቆ በአግባቡ በጥንቃቄ እንዲሰራና በልጆቻችን ላይ ምንም አይነት ጉዳት እንዳይደርስ ለመከላከል ስለሚረዳ ነው። ውል እንሰር ብንል ምን ይዘቶች እንደሚኖሩትና ከምን ሊከላከልልን እንደሚችል አንደኛ፣ የመጀመሪያው ቀላሉ ይዘት የአገልግሎት ዝርዝር ይባላል። ልጁ የሚወሰድበትና የሚመለስበት ሰዓት ያሳያል። ትክክለኛው የትራንስፖርት መስመር ከቤት እስከ ትምህርት ቤት በየትኛው መስመር እንደሚሄዱና አንዳንድ አደገኛ መስመሮች ካሉ እነሱን እንዳይከተሉ ለማስገደድ ማለት ነው። ወርሃዊ ክፍያ መጠንና የሚከፈልበትን ቀን በግልጽ። ሁለተኛው ይዘት የደህንነትና የብቃት ማረጋገጫ ይባላል። የአሽከርካሪው ህጋዊ መንጃ ፈቃድ ያለው መሆኑን ማረጋገጥ፣ አሽከርካሪው ከወንጀል ነፃ መሆኑን ማረጋገጥ፣ የተሽከርካሪ የቴክኒክ ምርመራ ውጤት ማየት ያካትታል ማለት ነው። ሶስተኛው ይዘት የተጠያቂነትና የኢንሹራንስ ውል ይባላል። አደጋ ቢከሰት አገልግሎት ሰጪው ያለበት የኢንሹራንስ ሽፋን ማረጋገጥ፣ አገልግሎት ሰጪው ለልጁ ደህንነት ያለበት የህግ ተጠያቂነት ማሳወቅ። አራተኛው ይዘት የስነ ምግባር ደንብ ይባላል። ልጆች በተሽከርካሪ ውስጥ ሊያሳዩት የሚገባ ስነ ምግባር ያካትታል። አሽከርካሪው ከልጆቻችን ጋር ሊኖረው የሚገባ ተገቢ የሆነ ግንኙነት ያካትታል ማለት ነው። አምስተኛ የአደጋ ጊዜ መረጃ ይላል። በጉዞ ላይ ሳለ አደጋ ወይም የጤና እክል ቢገጥመው አሽከርካሪው የሕክምና እርዳታ እንዲፈልግ ወላጆች የሚሰጡት ፍቃድ ያካትታል። ወላጆች ህጋዊ የሆነ ፍቃድ ካልሰጡ በስተቀር ልጆቻችን በመንገድ ላይ ወይም በትራንስፖርት ላይ ቢታመሙ ወደ ሕክምና የመውሰድ ሰብአዊ እንጂ ህጋዊ ግዴታ አልሰጠነውም ማለት ነው። አንደኛ ሕክምና ለመውሰድ ፍቃድ ያስፈልጋል። የሆነ ቦታ አሳክመን ወይም ሕክምና አስገብተን ሕክምና እርዳታ እንዲያገኝ የቅርብ ቤተሰብ ወይም ፍቃድ የተሰጠው አሽከርካሪ ሊሆን ይገባል ማለት ነው። አለበለዚያ ቤተሰብ እስከሚመጣ ድረስ ልጃችን ሕክምና ሳያገኝ ሊቆይ ይችላል ማለት ነው። ስድስተኛ የመገናኛ ዘዴ እና የመጨረሻው ማለት ነው። በትራፊክ ወይም በተሽከርካሪ ብልሽት ምክንያት ቢዘገይ ወላጆች እንዴት መረጃ እንደሚያገኙ እዛው በግልጽ ይቀመጣል ማለት ነው። አሽከርካሪው ቢቀየር ወይም ተሽከርካሪው ቢቀየር ለወላጆች አስቀድሞ የማሳወቅ ግዴታ ያስቀምጣል። ይህ ስናየው እንዲሁ ኦርዲነሪ ውል ይመስላል። ነገር ግን በውል ከመስራትና እንዲሁ በእምነት ከመስራት እይታ ሲመዘን በጣም ትልቅ ዋጋ ያለው ለአገልግሎት ሰጪው የጥንቃቄ ክብደት የሚጨምር እና ህጋዊ ተጠያቂነትም እንዳለበት የሚያሳውቅ ውል ነው ማለት ነው። ማንኛውም አይነት ትምህርት ቤቱ ከሰርቪሱ ጋር አብረው ከሆነ ከትምህርት ቤቱ ጋር ውል ማሰር ይኖርብናል ማለት ነው። የውጭ ተሽከርካሪዎችን የምንጠቀም ከሆነ ከትምህርት ቤቱ ውጭ ማለት ነው ከተሽከርካሪ ባለቤቱ ጋር በቀጥታ ውል ማሰር ይኖርብናል ማለት ነው።
ለመቻችሁ ሰዎች ሌሎችም እንዲያውቁት እና በሀገራችን በየትኛው ቦታ ቢተገበር የተሻለ ነው ብላችሁ ካሰባችሁ ለሁሉም እንዲዳረስ ሼር፣ ላይክ፣ ሰብስክራይብ በማድረግ ቻናላችንን እንድታግዙ እንጠይቃለን። እናመሰግናለን።